ላይፍ ቁጠባና ብድር አባላቶቹ በገበያ አቅርቦት ተወዳዳሪ እንዲሆኑ ሙያዊ ስልጠና ሰጥቷል። ላይፍ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር በዶሮ እርባታ ላይ ተሰማርቶ ላለው ማይቺክን አዲስ ባዘጋጀው ፕሮግራም ላይ በአካል በመገኘት በላይፍ ቁጠባና ብድር አሰልጣኝ ዶክተር ሀጎስ ገመቹ ስልጠና ሰጥቷል። ስልጠናው ከተለያዩ አካባቢዎች ለስራ ተሰባስበው ያሉና በግል እንዲሁም በቡድን ተደራጅተው ለሚሰሩ ወጣቶች በዶሮ እርባታ ስራ ዙሪያና አሁን ባለው የገበያ ሁኔታ ላይ የአቅም ግንባታ ስልጠናን ሰጥቷል። በተጨማሪም በገበያው ላይ እንዴት ተወዳዳሪና ተፎካካሪ እንዲሁም ተመራጭ መሆን እንደሚችሉ በስልጠናው ላይ ትኩረት ተደርጎም ተነስቷል። ዶክተር ሀጎስ እንደገለጹት ከሆነም ከላይፍ ቁጠባና ብድር ጋር አብረው በመስራት የተለያየ ብድር አገልግሎት በማግኘት ከዚህ የበለጠ ስራ መስራት እንደሚችሉና ስራቸውን በመከታተል አቅማቸውን ለማጎልበት ስልጠና መሰጠቱ እንደሚያግዛቸውም ገልጸዋል። በሌላ በኩል ስለ ድርጅቱ አገልግሎት አሰጣጥ፣ ስለ ቁጠባ ጥቅምና ስለ ብድር አወሳሰድ ባጭሩ በድርጅቱ ማርኬቲንግ ኃላፊ ወይዘሮ ለዓለም ገረመው ለሰልጣኞቹ ገለጻ ተደርጎላቸዋል።